ሴክስ ለኔ ጥቅም የለውም ሰውነትን ከማውለቅ ውጪ። ስፖርተኛ ከሆነ ይችላል ያረጋል ብዬ አስባለሁ። ደካማ ሰው ደግሞ ምን አይነት ሰው ነው መሰለኝ? እሺ ወደ መጀመሪያ ጥያቄ ስንሄድ በፍቅር ግንኙነት ውስጥ ሴክስ ስንት % ቦታ አለው እና ከገንዘብስ የትኛው ይቀድማል? ከገንዘብና ከሴክስ ገንዘብ ነው። ምንም አይነት ፐርሰንት ጥቅም የለውም እያልክ ነው? ሴክስ ለኔ ጥቅም የለውም ሰውነትን ከማውለቅ ውጪ ምንም ጥቅም የለውም። እና ባልና ሚስት ምናምን ነገር ጀስት በቃ እነሱ ድካም ላይ ናቸው እያልከኝ ነው? እነሱ ምንም ጥቅም የላቸው? እንደዛ ሳይሆን እነሱ ያው ለሆነ ስለ በቃ ቤተሰብ ለመፍጠሪያ ተጠቅም እንደዚህ አይነት ነገር ማለት ነው። ቤተሰብ መፍጠሪያ ነገር ነው። ገባ? ሴክስ ቤተሰብ ልትፈጥርበት ነው እንጂ አልባሌ ቦታ ሄደክ ዘርን እንድበትን አይደለም። ዘርን እንድበትን አይደለም። ጀስት ፈጣሪ የሰጠን በጣም የተከበረ ነገር ነውና ያን የተከበረ ነገር ነው በተከበረ ቦታ ላይ ነው መዋል ያለብን እያልክ ልንይዘው ይገባል። እና በቃ ስለዚህ ምንም አይነት ፐርሰንት ቦታ የለውም ማለት ነው በፍቅር ግንኙነት ውስጥ። በፍቅር ግንኙነት ውስጥም አለው የሆነ ፐርሰንት አለው እኮ ግን የሆነ የምትሰጠው አለ ገደብ አለው። ለፍቅረኛ አሁን ዝም ብለህ ተነስተህ በስሜታዊነት ተነርተህ ሴክስ እናድርግ አትላትም መቼም አይደለ? መጀመሪያ ቀረብ ብለህ ምናምን የሆነ እንዴት ልበል በቃ አላ ፍቅር ስለ እንጃ በሴክስ ነሪያ ይለካልኝ ፍቅር እኮ። ስለዚህ ያ ወንዱ ምንም በቃ ቻለ አልቻለ በፍቅር ግንኙነት ውስጥ ምንም የሚያመጣው መጥፎ ሳይድ የለም ማለት ነው እንዳንተ ሐሳቤ ማለት ነው። ለኔ የለውም። ቻለ አልቻለ ኖርማል ዋናው ፍቅሩ ነው ማለት ነው። ዋናው ፍቅር ዋናው መዋደዳቸው ነው። አልቻለምና ፍቅራቸው አይበተንም። አይበተንም። እርግጠኛ ነገር? አዎ ለኔ እርግጠኛ ነኝ። ሌላውን አላውቅም። ኦኬ እንደራስህ ግን ምንም አይነት ፐርሰንት ጉዳት የለውም። ይቀጥላል ፍቅር ነው። ይቀጥላል ፍቅር። በጣም ጥሩ። ወደ ቀጣይ ጥያቄ ስንሄድ አንድ ሰው አልጋ ላይ ሰነፍ ወይም ጎበዝ የሚያደርገው ነገር ምንድን ነው ላንተ? አልጋ ላይ ጎበዝ ወይም ሰነፍ የሚያደርገው ነገር ሴክስ ነው። አልጋ ላይ ገባኝ። እና ያን ጉብዝናውን ወይ ስንፍናውን የሚለካው በምንድን ነው ነገር ማለት ነው? ባደራረጉ ነው። አደራረጉ ማለት ምን መፈጠር አለበት ነው ይዛኔ ጎበዝ የሚያደርገው ማለት ነው? የሆነ ጥንካሬ ሊኖሩ ይገባል። እሱ የሆነ ጥንካሬ ስለ እንጃ ስፖርተኛ ከሆነ ይችላል ያረጋል ብዬ አስባለሁ። ደካማ ሰው ደግሞ ምን አይነት ሰው ነው መሰለህ? በቃ የሆነ እንዴት ልበል ስሜቱን ቶሎ መግለጽ የማይችል ሰው። ስሜትን ቶሎ መግለጽ ከሆነ ግን በቃ ደካማ አይደለም። ስለዚህ ስፖርተኞች በጣም ጎበዝ ናቸው ማለት ነው። ሴክስ ላይ ግን ስፖርትና ነገርየው ምን አገናኘው? ማለት ስፖርት ሲሰራው ለምሳሌ የእጅ ምናምን ነገር ቢሰራ እጁ ነው የሚጠነክረው አይደል? እና ከሌላ ቦታ ጋር ምን አገናኘው? አለ እሱንም የምሰራው ስፖርት አለ። ምን አይነት ስፖርት አለ? ብዙ አይነት ስፖርት አለ። እሱ ግን እኮ ምን አይነት ስፖርት ነው? እሱን ተመልካቾችም ማወቅ ይፈልጋሉ። የእግር እንቅስቃሴ ነው። የእግር እንቅስቃሴ ማለት ቁጭ ብድግ ነው ወይስ ምን አይነት ስፖርት? እንደ ቁጭ ብድግ አይነት ሆኖ ግን እዛው የምትሰራቸው ስራዎች አሉ። እዛው ራሱ ጋር አላ የሚመጣ እዛው ስፓስ ለደረት የምትሰራው ስፖርት ለምሳሌ ለምሳሌ ለደረት ጀስት ከታች ወደ ላይም ወይ ከፊት ወደ ኋላ ምናምን ልትሰራ ትችላለህ። ለጉዳዩስ እንዴት ነው የምትሰራው? ለጉዳዩ ማሳየት እንኳን ትንሽ ይከብደኛል። ግን ያው አሳይ ስትባል እኮ ገልጣ አሳይ አይደለም። ግን ኤግዛምፕሉን ብታሳየን በጣም ደስ ይለኛል። ኤግዛምፕሉ ትንሽ ይከብዳል እንጂ ቀላል ነው ስፖርቱ። ስፖርቱ ቀላል ነው። ያው የሚያጠነክረው ያ ነገር ነው እንድልሽ። ስለዚህ ስፖርት በጣም ቦታ አለው ማለት ነው። ቦታ አለው ለሴክስ በጣም ቦታ አለው። ዝም ብለህ አሁን አንተ ዝም ብለህ ከመሬት ተነስተህ በገና አሁን ፋይሬጅ ልጆች አሉ ገና ታዳጊ ልጆች ሴክስ ላድርግ ቢል ቶሎ ነው የሚገባ የሚታፋት። ግን አንድ ስፖርት ደንደን ያለ ጠንከር ያለ ሰው ከሆነ ግን ቶሎ እንትን ማለት ቶሎ የመጥፋት ታይም ይቀንሳል ማለት ነው። ግን ምንድን ነው የሚታፋው? እኔ አላወቅኩም የሚታፋው። እሱማ ሲያደርገው ያውቀዋል። ኦኬ ወይ ሳድግ ልድረስበት? አረ አንተ ሳይሆን እነሱ ይድረሱበት። ያላደጉት እኔ አድርጌያለሁ። አመሰግናለሁ። እሺ ወደ ቀጣይ ጥያቄ እንሄዳለን። ፍቅረኛህን ለሀብታም ሰው ተደልለህ ለአንድ ቀን ትሸጣታለህ? በሞት አላደርገውም። ማለቴ ያ ገንዘብ በጣም ትልቅ ብር ሊሆን ይችላል። በጀስት አን ኤግዛምፕል በቢሊየን ብለንም እናስበው። አላደርገውም።
እሷ ትበልጥብኛለች። በእሷ የሚመጣውን ነገር ምን አውቃለሁ? በምንም ያህል ገንዘብ አትሸጣትም? አልተምናትም። ሲጀመር የእሷ ገንዘብ ዋጋ የላትም። እሷ ከዋጋ በላይ ነች። እሷ ግን እኮ ሴት ቢሄድ ሴት ይመጣል አይደል? እና ያ ገንዘብ ግን ማለት ነው በህይወትህ አንድ ጊዜ ከመጣ ያን ገንዘብ ድጋሚ ላታገኘው ትችላለህ። እኔም እሄዳለሁ አንዴ እንኳን ገንዘብ እኮ እኔም እሄዳለሁ። ወዴት ነው የምትሄደው? ወደ ፈጣሪ ነው። ግን እኮ ወደ ፈጣሪ ሁላችንም እንሄዳለን። ግን እስከምትሄድ ድረስ ደግሞ ኖረህ መሄድ የሚባል ነገር አለ። ሳትኖር አኗኗሪ ሆነህም መሄድ አለ። እና ያ ገንዘብ ከመጣለን እኮ ኖረን ነው ወደዛ የምንሄደው፣ ወደ ማይቀረው ማለት ነው። እሱ ልክ ነህ እኮ። ግን እዚህ ጋር የጭንቅላት የህሊና ጸጸት የሆነን ነገር አድርጌ ገንዘብ ማግኘት አልፈልግም። እሷ ታስፈልገኛለች ከዛ ገንዘብ የበለጠ። እዚች ጋር ከእሷ ጋር ኖሬ በትንሽ ደሳሳ ጎጆ ውስጥ ከእሷ ጋር ኖሬ ማተርፈው ማገኘው ፍቅር ይበልጥብኛል። ያ ገንዘብ ትልቅ ሊሆን ይችላል፣ ብዙ ነገር ሊሰራ ይችላል። ግን እንደሱ አይነት ሌላ ሰው አያመጣልኝ። እንደሱ አይነት ትልቅ ፍቅር አላገኝም። በቃ በዛ ውስጥ ተደብቄ ነው የምኖረው፣ በዛ ገንዘብ ተደብቄ ነው የምኖረው እንጂ በዛ ገንዘብ ደስተኛ ሆኜ አልኖርም። እና እኔ መቼም መወዳት ልጅ ገንዘብ አሳልፌ መቼም አልሰጣትም። እሺ በጣም ጥሩ። ሳይ አፍቃሪ ምናምን ነገር ትመስላለህና እንደዛ የወደድካት ልጅ ምናምን ነገር ደግሞ አይበለውና የሆነ ጊዜ ላይ ብታስቀይምህ ወይም ወደ ሌላ ሰው ብትሄድብህ ለሷ ያ ሁሉ መስዋዕትነት ከፍለህ ምናምን ነገር ማለት ነው፣ የዛኔ ታዲያ ይሄ ነገር አይጸጽትህም? አሁን ያልከው ነገር አይጸጽተኝም። ለምን? እግዚአብሔር ሰጠዋለሁ። እሱ ጉዳዩን ለእግዚአብሔር ለፈጣሪ አሳልፈህ ትሰጣለህ ማለት ነው። እኔ አፈቅራታለሁ፣ ወዳታለሁ። እሷ ጥላኝ ከሄደች ግን እኔ እዚህ ጋር በእሷ ጥላኝ በሄደችበት ነገር ራሴን መጉዳት አልፈልግም። እንደምወዳት ካወቀች እዚህ ጋር ገባ ልትቀርበኝ እንትን ልትለኝ ይገባታል። በሌላ ሰው እዛ ጋር እንትን ከምትለኝ አናግራኝ በቃ ይቅርብን እዚህ ጋር እናቁም። እኔም ደስ ይለኛል። አልጎዳም። እኔ እሷን አጣው ብዬ ምናምን ሰውነቴ አይከሳም ምናምን። ይሄ የሚያወሩት የፍቅር ታሪክ ነው። ገባ ያልደረሰብህም ይሆናል ይሄ ነገር። ወድጃለሁ፣ ማፍቀራለሁ። ገባ ግን እና ታዲያ ምንም አይነት ጉዳት የለውም። እንደዚህ አፈር ላስ መሬት ውደቅ ምናምን የሚባል ፍቅር አይደለም። ገባ አፈቅራለሁ፣ ግን እሷ እኔ የሚጎዳ ነገር እስካደረገች ድረስ እኔ ራሴ መጉዳት የለብኝም። ገባ ራሴ ማጠንከር ነው ያለብኝ። ስለዚህ ጠንክረህ ጥንካሬ ማሳየቱ ነው ማለት ነው። የመጀመሪያው ራሱ ሪቬንጅ ሊሆን ይችላል ማለት ነው። አዎ በእኔ ጭራሽ እንደውም ከዛ እሱ እኔን ጥላ በሄደችበት አለ አይደለ ያንን ወንድ ከሱ ተሽዬ መገኘት ነው ፈልገው ለፈጣሪ ሰጥቼ። የሚገርም አንሰር ነው የመለሽልኝ። በጣም ደስ ይላል። አመሰግናለሁ። ወደ ቀጣይ ጥያቄ። ፍቅረኛህ በጣም ሀብታም ብትሆንና አልጋ ላይ ደግሞ በጣም ሰነፍ ብትሆን ትታገሳታለህ ወይስ ትተዋታለህ? እኔ እንደዚህ እንኳን ጎበዝ እንድትሆን የሆነ ትንሽ ይከብዳል። ልምድ እንዲኖራት አረጋታለሁ። እንዴት አይደል? ልምድ ያው እንዴ ራስህ ነው የምታስቀስማት ነው? አዎ ሌላ ማን ያስቀስማታል ታዲያ? ሌላ ሰው ይዤ ልምጣ? ራሴው ነው እንጂ ቢያንስ እንኳን ዝም ብለህ ዩቲዩብ ላይ ገብተህ ቢያንስ የሆነ ነገር አይተህ ገባ እዛ ጋር የሆነ ተምረህ እሷንም ማስተማር ትችላለህ። ዩቲዩብ ላይ ኮርስ አለ እንዴ? አለ፣ ብዙ ነገር ኮርስ አለ እንዴ። ስሙን ብትነግረኝ ደስ ይለኛል። እኔ ራሱ ነገር አልፈልግም ግን አለ እንደዚህ አይነት ኮርስ። ስለዚህ እሷን ጎበዝ ማድረጉ የመጀመሪያ ምርጫህ ነው ማለት ነው እንጂ እሷን በምንም ታምር ልትዋት አትችልም። ሰነፍ ስለሆነች ማለት ነው እንዴ። እኔ ነኝ እንጂ ማድረገው እሷ አይደለችም የምታደርገው ሲጀመርም አይደል እንዴ? አይደል እንዴ? እኔ አላውቅም ስለማላውቅም። እሺ እንደዛ ነው ነገሩ። ኦኬ እስቲ እጠይቃለሁ። እንደዛ ነው ነገሩ ማለት ነው። እሺ አሁን ሞክረህ ነገር አንተ እሷን ለማጎበዝ ምናምን ነገር እና ከሷ ምንም ተስፋ ብታጣስ በቃ እንደዛው እንደደነዘች ብትቀርብስ? ብቻ እኔ አላውቅም። በንግግር ፈተነው ወደ መፋታት እንሄዳለን። ይሄ ምንም በቃ ምንም ድርድር የሌለው ነገር ነው ማለት ነው። እሷ ስላልቻለችና ካልተሻሻለች በዛው ከቀጠለች እዚህ ጋር አንተ ሴክስ ላይ ሰነፍ ሆናብህ ልጅ ማታመጣለህ ከሆነ ምን ጥቅም ነው ታዲያ? ፍቅር ህይወትን እኮ ወደ ኋላ ነው ገባህ ያረካለው። ፍቅር ታፈቅራታለህ እኮ ገባህ። እዛ ጋር ግን እሷ ለነገሩ የሆነ እንኳን አንድ ደረጃ እንኳን ወጣ ካላለች
እኔ ያንን ደረጃ ሁሌ ከኋላ እየገፋኋት ማስወጣት አልችልም። እሷም ሰው ነች፣ እኔም ሰው ነኝ። እሷም የራሷ መንገድ አላት፣ እኔም የራሴ መንገድ አለ። ገባካ? እና ለለም ፈልግ ግን አሁን እንዳልከው ደግሞ እኮ በመሀል ፍቅር ቢኖር ምናምን ነገር እንደዚህ አይነት ነገር ሊያሳስብ አይገባም ነበር። ፍቅርማ አለ እኮ ሲጀመራ ፍቅር እኮ ሳይኖር ቀርቶ አይደለም። ይሄንን እኮ ያልከኝ አንተ ፍቅር እኮ ቢኖር በመሀል አሁን አንተ እንዳልከው ከሆነ የፈለገ ነገር ቢፈጠር በመሀላችሁ መለየት የሚባል ነገር አይኖርም ነበር። አንተ ግን ኦሬዲ እሷን ለማጎበዝ ሞክሬ ካልሆነልኝ ምናምን ነገር ተስማምተን እንለያያለን። ስለዚህ ታዲያ ፍቅር ካልከው ጋር አይጋጭም? እኔ አይጋጭም። ለምን ልጅ ነው ገባ? መጀመሪያ እኛን ያሷ ትዳር ካልን ልጅ የሚባል ነገር አለ። ከልጅና ከሷ ማን ነው የሚቀርበው? እሷ ነች። ስለዚህ እኔ ደግሞ ልጅ እፈልጋለሁ። አባካ ልጅ ያስፈልገኛል። እዛ ነገር ላይ ደካማ ከሆነች ደግሞ ለኔ መስመር ምንም ጥቅም የለውም። ገባካ? ማፍቀሬ ዝም ብሎ ነበር ማለት ነው። መውደዴ ዝም ብሎ ነበር። እሷ እንኳን ራሷን ሰለ ብትወድ ኖሮ እሱ እዚህ ጋር የሆነ ነገር እያደረገ እኔ እንኳን የሆነ ነገር ልደግፈው እንኳን አልቻልኩኝም። ስለዚህ እሷም ይሄንም ሳታስብ አትቀርም። ገባካ? እኔ አልሆንህም በቃ እኔ ይቅርብኝ ልትልህም ትችላለች። ገባ? አንተም እኮ በራስህ ቦታ እኮ እንደዚህ አይነት ሰው እኮ ብትሆን ያንን ነገር ወደ ኋላ እንትን ብለው ለሷ የሚገባትን ነገር ለሷ የሚገባትን ታደርጋለህ። ገባካ? እኔ ደግሞ ሰው ነኝ። ገባ? የሚያስፈልገኝ ነገር ደግሞ ማድረግ አለብህ እንጂ ሳላፈቅራ ሳልወዳት ቀርቻ እየወደድካት እኮ ብዙ ቦታ የሚሄዱ ወንዶች አሉ አይደል እንዴ? እኔ ደግሞ እየወደድኳት ነግሬያት መለያየት ነው። ገባህ አይደል? ይሄ እውነቱ መናገር ነው እንጂ ምንም ይሄ ከፍቅር ጋር የሚጋጭ ነገር አይደለም። ኦኬ። ይሄ ስለዚህ አሁን ያወራው የራስህ ኦፒኒየን ስለሆነ ያው የመናገር ነው መብቱ ስላለ እንግዲህ ለራስህ ሰጥቼዋለሁ ማለት ነው። በጣም ጥሩ። እሺ ወደ ቀጣይ ጥያቄ እንሄዳለን። ፍቅረኛ ገላውን ማትታጠብ ብትሆን ይሻላል ወይስ ጥርሷን ማትቦርሽ? የትኛውን ትመርጣለህ? በስመ አብ ወልድ። ሁለቱም ከባድ ነው። እሺ ሁለቱም ከባድ ነው። ሴት ልጅ ንጽህና ከሌላት ትከብዳለች። ሁለቱም ንጽህና ከሌላቸው ይከብዳል። መስት አንዱን መምረጥ አለብህ ብትባልስ? ገላውን ማትታጠበውን ወይስ ጥርሷን ማትቦርሽውን? አረ ጥርሷን ማትቦርሽ ትሻላለች። ግን እኮ እሷን ለመሳም ቀረብ ስትል አልስማትም። ሳትስማት ትኖራለህ ማለት? አልስማትም። በቃ ገላዋን ልታጠብ በቃ ገላዋን እየሳምኩ እኖራለሁ። ኦኬ ገላዋን እየሳምክ ኦኬ። ስለዚህ ማትቦርሻት ትሻላለች። ማትቦርሻት ይሻላል። ገላ በጣም ከባድ ነው እንዴ! ገላ የሚያመጣው ስኔፍ በጣም ይከብዳል። ኦኬ ምን ደርሶብሽ ያውቃል ነው ከዚህ በፊት? አይ የደረሰበት ሰው አውቃለሁ። ኦኬ ተናግሮሽ ምናምን ማለት? ኧረ አይቻለሁ። ቤቴ ውስጥ መጥቷል። ጭራሽ